ማለት ፍላይት ስንት ሰዓት ነው ማለት ብትፈልጉ ጤና ይስጥልኝ። ቲማ ነኝ። ቻይንኛውን በአማርኛ እንኳን ደህና መጣችሁ። ዛሬ ጉዞ ላይ ነኝ። ወደ ሌላ ቦታ እየሄድኩ ነው። እዚሁ መንገድ ላይ ሆኜ ደግሞ ጉዞ ላይ ብትሆኑ ለምሳሌ ቻይና ሀገር ትራቭል እያደረጋችሁ የሚጠቅሟችሁን የምትጠቀሙትን ፍሪኩዌንትሊ የሚጠቀሙትን ቃላትን በዚህኛው አጋጣሚ ላሳያችሁ እና ልነግራችሁ እወዳለሁ። ስለመጣችሁ አመሰግናለሁ። እና ከዚህ በፊት ለዚህኛው ዩቲዩብ ቻናል ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ ከታች የሚገኘው ሰብስክራይብ በተን በመጫን ቤተሰብ ሁኑ። ከዚህ በኋላ በተከታታይ በፊትም እንዳያችሁት 10 ቪዲዮ ስለ ቤዚክ ቻይኒስ ኤቭሪዴይ ቻይኒስ በአማርኛ የሰራሁት አለ። እሱም በጣም እያያችሁና እዛ ላይ ያሳያችሁኝ ኮሜንት ያሳያችሁኝ ሪአክሽን በጣም ኢንካሬጂንግ ነው። አመሰግናለሁ። በዚህኛው እንዲሁም በዚሁ አጋጣሚ ሌላ ለምሳሌ ወደ ቻይና ሀገር መጣችሁ ያው ትራንስሌተር ባትፈልጉና በራሳችሁ አንዳንድ ነገሮችን መጠየቅ ብትፈልጉ የሚጠቅሟችሁን ቃላትን ይነግራችኋለሁ ማለት ነው። ለምሳሌ ማለት ፍላይት ስንት ሰዓት ነው ማለት ብትፈልጉ ወደ ፌጂ ሺጂ ሂያንዳ ሐምባ ያ ማለት የኔ ፍላይት የስንት ሰዓት ነው ማለት ነው። ወደ ፌጂ ሺጂ ሂያንዳ ሐምባ ወደ ፌጂ ሺጂ ሂያንዳ ጂ ሂያንዳ ሐምባ ብላችሁ ያ ማለት ስንት ሰዓት ነው የሚበረው ማለት ነው። ቺፌ ማለት ደግሞ እንደዚህ መብረር ነው። ሎዲ ደግሞ ላንድ ማረጉ ወይም ማረፉ ነው ማለት ነው። ቺፌ ለጂጂ ቺፌ ለሚባል ከተባላችሁ ጂጂ ቺፌ ኦር ቺዳው ለማለት ያ ፕሌን ኦልሬዲ ፍላይ አድርጓል ወይም በሯል ማለት ነው። ወይም አርፍደሃል ማለት ነው። ሶ ሎዲ ለማለት ደግሞ ሎዲ የሚሉት ፕሌኑ ሲያርፍ ነው ማለት ነው። ሲያርፍ ሎዲ። ስለዚህ ኢንጂን ሎዲ ነው። ኢንጂን ሎዲ ያ ማለት ኦልሬዲ አርፏል ማለት ነው። ድንጂ ፓይ ደግሞ አያችሁ፣ ይሄኛው ይሄ ምን ይባላል? ድንጂ ፓይ ማለት ያ ፕሌን ቲኬቱ ማለት ነው። ጂፒውን ግን ይሄ ቲኬት ይሄ መግቢያው አለ አይደል? ይሄ መግቢያው ቦርዲንግ ፓስ የሚባለው ድንጂ ፓይ ይባላል። ቲኬቱ ግን ጂፒያ ፒያው ያው ቲኬት አይደለም። የምንም ቢሆን እንትን ይሄ ለምሳሌ የሙቪ ቲኬት ቢሆን ያው የሙቪ ቲኬት ከሆነ የዲያኒን ፒያው ያው ቲኬት ነው። የባስ ቲኬት ከሆነ ደግሞ ቸፒያ፣ የትሬን ቲኬት ከሆነ ደግሞ ቸፒያ። ሶ ይሄ ደንጂ እንትን ነው። ደንጂ ፓይ ወይም ይሄ ቲኬታችን ጂፒያ የምንለው ነው ማለት ነው። እንዲሁም መግቢያው እንትኑን መጠየቅ ከፈለጋችሁ ለምሳሌ ከሆነ ቦታ አሁን ይሄኛው እኔ ያለሁት ኩዶንግ ኤርፖርት ነው። ኩዶንግ ኤርፖርት ማለት ከቤጂንግ ይሄ ኤርፖርት ቀጥሎ ትልቁ ቻይና ሀገር ካሉት ኤርፖርቶች በጣም ትልቁ ኤርፖርት ነው። አሁን እኔ ዶሜስቲክ እንትን ላይ ነው ያለሁት እና እዚሁ ሀገር ስለሚበር ዶሜስቲክ ተርሚናል ላይ ያለው ይሄኛው ራሱ ኢንተርናሽናል እንትን አለው። ዶሜስቲኩ ተርሚናል 1 ላይ ነው። ኢንተርናሽናል ደግሞ ተርሚናል 2 ላይ ነው። ተርሚናል 2 ነው። ስለዚህ በጣም በትሬን የተገናኘ ነው። በጣም ትልቅ ነው። አይ ቲንክ ብዙዎቻችሁ ቻይና ሀገር ስትመጡ እዚህ ሻንሃይ በፑዶንግ ላይ ነው የምታርፉት። እዚህ ሻንሃይ ውስጥ ያለው 2 ኤርፖርት ነው ኢንተርናሽናል። አንደኛው ሆንግቻው ኤርፖርት ይባላል። ሌላኛው ደግሞ ፑዶንግ ነው ማለት ነው። ሆንግቻው ራሱ በጣም ትልቅ ነው። ሞር ግን ለዶሜስቲክ እና እዚህ አካባቢ ላሉ ሀገራት ለምሳሌ እንደነ ታይላንድ ለምሳሌ ማይክ ቢፈልጉ ታይላንድ እነ ሚያንማር፣ ካምቦዲያ፣ ሲንጋፖር እነዛ በብዛት ወደዛ ነው ይበል። እዚህም ይመጣሉ ምክንያቱም እንደየወረፋው እንጂ እንትን አለ። ግን አውሮፕላኖቹ እዛ ጋር የሚያርፉት ከዚህኛው ትንሽ አነስ ያሉ ናቸው እና ግን ኤርፖርቱ በጣም ትልቅ ነው። ምን ልላችሁ ነው ያው ኤርፖርት ለማለት ደግሞ በቻይኛ ምን ይባላል? ጂቻ
ጂቻን ይባላል። ጂቻን ይባላል። ኢንተርናሽናል ኤርፖርት ደግሞ ጎጂ ጂቻን ይባላል። ዶሜስቲክ ከሆነ ደግሞ እንደዚሁ ቦሌ ጂቻን ይባላል። ቦሌ ጂቻን፣ ጎጂ ጂቻን። ስለዚህ ሁለት አይነት አጠራር አለው ማለት ነው። ልክኛው የሀገር ውስጥና የውጭ ሀገር ወይም ዓለም አቀፋዊ ለምሳሌ ቦሌ ዓለም አቀፍ ኤርፖርት ተደርጎ በቦሌ ጎጂ ጂቻን ነው። ስለዚህ ኢንተርናሽናል ከሆነ ጎጂ ጂቻን እንላለን። ዶሜስቲክ ከሆነ ወይም እዛ የሀገር ውስጥ ከሆነ ደግሞ ቦሌ ጂቻን ይሉታል ማለት ነው። እና ሌላ ምንድነው ዋና ዋናዎቹ እነዚህ ናቸው። የረሳሁት ካለ ስለ እንትን ነው። ይሄ ለምሳሌ ስለ ወንበር ሊሆን ይችላል። ለምሳሌ በዚህ በአይል ወይም ይሄ መመላለሻው አለ አይደለም፣ በአይልስ ወይም በእንትን በዊንዶውስ ወይም በዚህ በመስኮቱ በኩል ለማለት ነው። ወይ መስኮት ለማለት በመስኮቱ ሳይል ለማለት ቹዋንኩ ነው ይባላል። የኔ አሁን 36 ሲ ነው እዚህ ጋር እንደምታያቸው። አይ ቲንክ 36 ሲ እዚህ ጋር በምንኛ ነው በየትኛው ነው መሀል አይሆንም፣ ወይም በዚህ በዊንዶውስ ነው ወይም በዚህ በአይል ነው። አይ አም ኖት ሹር ከሁለት አንዱ ነው። ምክንያቱም ቢ ቢሆን ነው መሀል ነው የሚሆነው፣ ሲ ነው ሲ ወይም በመጨረሻው ነው። እዛ አልነገረኝም። አያችሁ ቅድም ያልኳችሁ እዚህ ጋር አለ። ለምሳሌ ስም ይላል እዚህ ጋር ስም በቻይንኛ ሲሚንግ። ከዛ ፍላይት የሚለው ደግሞ ይሄ እንትን የበረራውን ደግሞ የበረራው ቁጥር የሚለውን ሀምባንሃ ይላል። ሀምባንሃ ቀን ደግሞ ሪች ይላል እና ስኬት ለምሳሌ ፍሮም እኔ ከፑዶንግ ኢንተርናሽናል ኤርፖርት አይደለ? ያንን ደግሞ ምላጅ ቺፋቲ ይላል። ቺፋቲ ከየት ነው? እና መድረሻው ደግሞ ተርሚናል፣ ይሄ መዳረሻችሁ ደግሞ ሙዲዲ ይላልና እዛ ቦርዲንግ ታይም አለ። ድንጂ ሺጂን ይላል። ድንጂ ሺጂን ጌት ደግሞ እንደዚህ መግቢያው ቅድም ያልኳችሁ ድንጂ ኮ እና ሲት ከሆነ ደግሞ እንደዚህ ዞዌ ሲት ነው። በእንትን ነው በመስኮት ነው። አይ ቲንክ እንትን ስታረጉ ነው ቼኪን ስታረጉ ነው ይሄ እንትኑን የምትመርጡት በአይልስ በዊንዶው ወይም ሚድል ይሁንልኝ። ያው መቼስ ያው የመካከለኛውን የሚፈልግ አለ ብዬ አላስብም። ምክንያቱም ከሁለት ከማታውቁት ሰው መሀል ሆናችሁ ማለት መጨናነቅ ማንም አይፈልግም። ስለዚህ በዋናነት ያ ነው። የኔ ግን እሱ ነገር የለውም። አይገርማችሁም? በዚህ በሲ ነው ሲ አይ ሆፕ በእንትን ነው በኤ አይልስ ነው ይሄ መመላለሻው በዚህ በመመላለሻው ነው። ቢ መሀል ላይ ነው። ሲ ደግሞ በእንትን ነው በዊንዶውስ አይ ቲንክ ዊንዶውስ ነው። እድለኛ ነኝ። አልጠየቀኝም በዛ እንትን ስል አልጠየቀኝም። ፓስፖርቴን በነገራችን ላይ አልቀየርኩም። የኔ ፓስፖርት እስካሁን ኤክስፓየር አላደረገም። ያኛውን አዲሱን ፓስፖርት ባለ 10 አመቱን ለማግኘት ጓጉቻለሁ። ይሄ አይ ቲንክ ስንት አመት ነው ያለው ኤክስፓየር ለማድረግ? ቅርብ ጊዜ ነው ያንተና ያልኩት በ29 ነው። ገና ነው። ግን ያኛው በጣም ይሄ እንትኑ ፊቸሮቹ በጣም አሪፍ ነው። ሞር ሞደርን ነው። አይ ቲንክ ያኛውን በቅርቡ አገኛለሁ ብዬ አስባለሁ። ሀገር ቤት ብሄድ ያኛውን ማገኝ ይመስለኛል። አይ ቲንክ ይሄኛው ከለሩን በጣም እወደዋለሁ። ከለሩ በጣም ደስ ይላል። ከአንዳንድ ለምሳሌ ትላልቅ ይሄ ያደጉ ሀገራት አሉ አይደለ? ከነሳ ፓስፖርት ጋር ይመሳሰላል። አንዳንዴ እንትን ብላችሁ ከሩቅ ሰው ሲያይ እንትን ይላችኋል። ምክንያቱም እንደ ያው ቶፒኩ ላይ ትንሽ ሌላ ነገር ቀያየርኳችሁ ማለት ቀላቀልኩባችሁ እንጂ ያው ለማውራት ወሬ እስከጀመርን ድረስ እንዲህ መሰላችሁ ሌላ ሀገር ስትሆኑ ማለት ነው። ሀገር ውስጥ ያ ሁሉም የአንድ ሀገር ዜጋ ስለሆነ ምንም ዲፍረንስ የለም። ምንም ኖራችሁ አልኖራችሁ ኢትስ ያ በሴም ነው። ከሀገር ስትወጡ ማለት ነው ፓስፖርት ሀገር በጣም ጠቃሚ ስፔሻሊ አሁን እኔ ይሄ ያስኩት ፓስፖርት ማለት ነው ትንሽ ያንገላታል። ከሀገር ጋር ተያይዞ ሳይሆን ይሄ እንትን ነው ማኑዋል ነገር ነው። ይሄኛው ፓስፖርት ብዙ ጊዜ ሌሎች አውቶማቲካሊ ባዮሜትሪክ እንትኖች ፊቸሮች ስላሉት ወዳው ያልፋል። ይሄኛው ግን ያለፋል እና ይሄ እንትን ማኑዋሊ ነው የሚነበበው ምናምን እዛ ጋር
ግን እዚህ ያው ቴክኖሎጂ በጣም ትስ ያለ ስለሆነ ደህና ነው፣ ምንም አይልም። ግን ይሄ የነሱን ፓስፖርት ብታዩ ማለት ነው የነሱ ፓስፖርት ይሄ አክቹዋሊ እዚህ የነሱ ይሄ አይዲያቸው ራሱ አውቶማቲክ ነገር ነው። እንደዚህ እስካን ታደርጋላችሁ ማንዴ ላስ ነው የሚያደርጉ በቃ ይሄዳሉ። ሰልፍ ለብዙ አይጠብቁ። እኛ ግን እንዲያስገብታችሁ ከዛ በኋላ ሲጎረጉሩ ምናምን ያው ማሽኑ ራሱ አሮጌ ነው መሰለኝና አንዳንዴ ተነስተው ወደ ሌላ ቦታ ሄደው እዛ እስካን አድርገው ምናምን የማመለስ ነገር አለ። ስለዚህ ለዛ ነው እኔ ያኛውን አዲሱን ፓስፖርት በቃ እስካገኝ በጣም ቸኩያለሁ እላቸዋለሁ። ግን ገና ብዙ አመት አለው 2029 ያ ማለት ከዚህ በኋላ S2026 3 አመት አለኝ ማለት ነው። ቀደም ብዬ ልቀይር እስቀድሜ ልቀይር ዲፔንስ ላይ አገር ቤት ሲሄድ በቅርቡ ሲሄድ እንግዲህ እንደገና አመልክቼ አዲሱን ፓስፖርት አገኛለሁ እላቸዋለሁ። እና ከዛ ባለፈ ያው ቅድም የማመሳሰል ያልኳቸው እንደ መሰረት የካናዳ እና የዩኤስ የካናዳ እና የዚህ ሀገር ፓስፖርት ይመሳሰላል። ስለዚህ ሰዎች አይገምቱም። ምክንያቱም ጥቁር ሰው ስትሆኑ አዳለ ጥቁር መሆን ሳይሆን የዴቨሎፒንግ ካንትሪ ስትሆኑ ሰዎች እንትን አለ ማለት አለ አይደል? እናንተ የመጣችሁት ባክግራውንድ የፈለገ ነገር ይሁን የገጠር ልጅ ሆናችሁ የሀብታም ልጅ ኖቦዲ ኬርስ። አንዴ ከሀገር ከወጣችሁ ማንም ኬር የሚያደርገው የለም። ፓስፖርታችሁ ነው የሚታየው። በቃ የደሃ ሀገር ልጅ ከሆናችሁ በቃ ደሃ ናችሁ። እዚህ አንዳንድ እንደዛ አይነት እይታዎችም አሉ። ለዛ አሁን ከነዛ ጋር ይሄ ለመቀላቀል ትንሽ ይጠቅማልና አፍሪካ ውስጥ እንደዚህ አይነት ፓስፖርት የለም። ነገር በዚህ ከለር የለም። የካናዳ በነገራችን ላይ ይሄን ይመስላል። የዚህ ሀገርም እንደዚህ ነው። ይሄንን ነው የሚመስለው። ስለዚህ ናሽናሊቲያችሁን ቶሎ ፊገር አውጣ ያለው እኔ በአገሬ በእንትኔ በናሽናሊቲ አፍራለሁ ማለት ሳይሆን አለ አይደለ አንዳንድ ሰዎች የአመለካከት ጥመት አላቸው። እነዛን ማስተካከል የማትችሏቸው አሉ አይደለ ከነዛ እንትን ከእንደዛ አይነት ዱላው ያልፋላችሁ ለማለት ነው እንጂ ፕራውድ ቱ ቢ ኢትዮጵያ እኛ ነፃነታችን አስጠብቀን በሀገራችን ባህላችንን ጠብቀን የቆየን አገር ነን። ስለዚህ በዛ እንኮራለን። ያ ፕራውድ ቱ ቢ ኢትዮጵያ። ስለዚህ ያንን ነው የምላችሁ እና በቻይንኛ ጀምረን ወደ ናሽናሊቲ ገባን እና ያ በምን አንስተን እንደዚህ በዚህ በፍላይት ከፍላይት ጋር ያሉ ነገሮችን በማያያዝ ነው። ስለዚህ አሁን ኤርፖርት ውስጥ ያው እኔ እየጠበቅኩ ነው እዚህ ቁጭ ብዬ የኔ አሁን ፍላይቴ ወደ 5 ሰዓት ከ20 ወይንም ይሄ 11:20 AM ላይ ነው የሚለው እዚሁ ሀገር ውስጥ ነው የሚበራውና እዛም ደግሞ የሚሄድበት ከተማም ማለት በጣም ቆንጆ ከተማ ነው እና ቆንጆ ከተማ ነው እየሄድኩ ያለሁት። አይ ሆፕ እዛም ደግሞ ሲሄድ አሳያችኋለሁ እና በየጊዜ አፕሎድ አደርጋለሁ እንደዚህ ቻይንኛም በአማርኛ እንደዚሁም እንደዚህ የተለያየ ቦታ ሲሄድ እንዲሁም እዚሁ ሀገር ያለውን ደግሞ አሳያችኋለሁ። አይ ሆፕ ያስተምራል ያዝናናል ብዬ አስባለሁ እና እስካሁን ስለተከታተላችሁ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሚቀጥለው በሌላኛው ለሰን እስከማገኛችሁ ደህና ሁኑ።